$70 ከፍዬ $10,000 ፈንድድ አካውንት ይዤ ትሬድ ማድረግ እችላለሁ። ይሄ ጽንሰ ሀሳብ አዲስ አይደለም። ከ1980ዎቹ ጀምሮ ኢንቨስትመንት ባንኮች ሲያደርጉት የነበረ ነው። ብቁና ጎበዝ የሚባሉ ትሬደሮችን ይመለምሉና አሰልጥነው እነሱ ጋር ካፒታል ሰጥተዋቸው ትሬድ ያደርጉ ነበር። ስለዚህ ከሱ ተነስቶ ነው እንግዲህ አሁን የምናውቀው ኦንላይን ፕላትፎርሞች ከ2015-2017 ጀምሮ በዓለም አቀፍ ደረጃ የተጀመሩት ማለት ነው። ስለዚህ እሱን ትራዲሽናል ፕላትፎርም ሀሳብ ይዘው ሲሙሌትድ አካውንት ላይ ለማንኛውም ሰው ተደራሽ አደረጉት ማለት ነው። ይህም ማለት ምንድነው? 3 ነገር ነው ከኦንላይን ፕላትፎርሞች የምናገኘው። የመጀመሪያ አካውንት እንገዛና በእነሱ ካፒታል ትሬድ እናደርጋለን። ሁለተኛው ሪስካችንን በከፍተኛ ሁኔታ ይቀንሱታል። ይህም ለምንድን ነው? ቅድም እንዳልኳችሁ $70 ገዝቼ 10,000 አካውንት ትሬድ ሳረግ ሉዝ ካረኩኝ ያንን 70 እንጂ $10,000 የራሴ ማስቀመጥ የለብኝም ማለት ነው። ሶስተኛውና ዋናው ግን ፔአውት ነው። እንግዲህ ፔአውት ላይ ሲሙሌትድ አካውንት ላይ ቢሆንም ትሬድ ያደረግነው ካተረፍንና ትርፋማ ከሆንን እስከ 90% የእውነተኛ ገንዘብ ትርፍ የማግኘት እድል ይዘውልን መጥተዋል። በዚህም የተነሳ ነው ማለት ነው እንግዲህ አሁን የፕሮፐር ኢንዱስትሪ እያደገ ያለው። ስለዚህ ከኛ ጋር መስራት የምትፈልጉ ከሆነ ወይም አካውንቶቹን ለማወቅ ኢንስታንት ፈንድድ አካውንትም ቻሌንጅ አካውንትም ሁለቱም አለ። ማወቅ ከፈለጋችሁ ባዮ ላይ ሊንክ አስቀምጥላችኋለሁ። ሬጅስተር አድርጋችሁ ማየት ትችላላችሁ።